አሰላሙ አለይኩም ወራህመቱላሂ ወበረካቱ። ረመዳን ታላቅ እንግዳችን ጓዙን ጠቅልሎ ሊሰናበተን ጥቂት ቀናት ብቻ ቀሩት። ልባችን በሐዘን ቢሰበርም ቀሪዎቹን ቀናት ግን በአግባቡ መጠቀም አለብን። ታዲያ በዚህ የመጨረሻ ቀናት ውስጥ ጾማችንን ንጹህ የሚያደርግልን አንድ ትልቅ ስራ አለ። እሱም ዘካተል ፊጥር ነው። ብዙዎቻችን ዘካተል ፊጥር እናወጣለን፣ ግን በትክክለኛው ሰዓት ነው? በትክክለኛው መጠንስ ነው ወይስ እንደ ተራ ሰደቃ ነው የምናየው? ዛሬ በዚህ ቪዲዮ በየዓመቱ የምንሳሳታቸው ስህተቶች እና ዘካተል ፊጥርን የተመለከቱ 8 ወሳኝ ነጥቦች ከሐዲስ ማስረጃዎች ጋር በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። አንደኛው ነጥብ ዘካተል ፊጥር ለምን ግዴታ ሆነ? ዘካተል ፊጥር በረመዳን መጨረሻ ላይ በእያንዳንዱ ሙስሊም ላይ ግዴታ ወይም ዋጅብ የሆነ ምጽዋት ነው። ዘካተል ፊጥር ለምን አስፈለገ? ታላቁ ሷህባ ኢብኑ አባስ ረዲየላሁ አንሁ እንደነገሩን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘካተል ፊጥርን ግዴታ ያደረጉት ለሁለት ምክንያት ነው። አንደኛው ጥሁረተን ሊሷዒም ለጾመኛ ማጥሪያ እንዲሆን ነው። ሁላችንም በጾም ወቅት ሳናቀው ከንቱ ንግግሮችን ተናግረን ሊሆን ይችላል፣ ወይም በሆነ ነገር ተበሳጭተን ጾማችንን አጉድለን ይሆናል። ይህ ዘካ ያንን ጎደሎ ይሞላል። ሁለተኛው ዓላማ ደግሞ ጡዕመተን ሊልመሳኪን ለምስኪኖች ምግብ እንዲሆን ነው። የዒድ ቀን ማንም ሙስሊም በረሃብ መዋል የለበትም። ሁሉም ደስ ብሎት እንዲያሳልፍ የሚደረግ ማህበራዊ ድጋፍ ነው። ሁለተኛው ነጥብ በማን ላይ ግዴታ ነው? እዚህ ጋር ጥንቃቄ አድርጉ። ዘካተል ፊጥር ግዴታ የሚሆነው በሀብታሞች ብቻ ላይ አይደለም። ማንኛውም ሙስሊም የዒድ ቀን ለራሱና ለቤተሰብ የሚበቃ ቀለብ ካለውና ከዛ የሚተርፍ ካለው መክፈል አለበት። ይህም በወንዶችም በሴቶችም በትልቁም በትንሹም ሕፃናት ላይም ግዴታ ነው። በባሪያም በጨዋም ላይ ግዴታ እንደሆነ ኢማም ቡኻሪና ሙስሊም በዘገቡት ሐዲስ ተገልጿል። የቤተሰብ አስተዳዳሪ የሆኑ ወንድሞች ለሚስት ለልጆቻቸውና በእነርሱ ስር ለሚተዳደሩ ሁሉ የመክፈል ግዴታ አለባቸው። እንዲያውም አንዳንድ ዑለሞች በእናት ማህፀን ውስጥ ላለ ሕፃን 7 ወር ከሞላው ቢከፈል ይወደዳል፣ ሙስተሐብ ነው ይላሉ። ሶስተኛው ነጥብ ለማን ይሰጥ? ተጠቃሚዎቹ እነማን ናቸው? ዘካተል ፊጥር የሚሰጠው ለችግረኞች ብቻ ነው። ምግብ አጥተው ለተቸገሩ ፉቀራ እና መሳኪን እና በዒድ ቀን ለራሱና ለቤተሰብ የሚሆን የዕለት ቀለብ ለሌለው ሰው መስጠት ይገባል። ዘካተል ፊጥርን ለዘመድ አብሮ ለሚኖርና ግዴታው ለሆነበት ሳይሆን ርቆ ለሚኖር ችግረኛ መስጠት ምጽዋትም ዝምድናን መቀጠል ስለሚሆን ትልቅ አጅር አለው። አራተኛው ነጥብ መቼ መከፈል አለበት የሚለው ነው። ጊዜው በጣም ወሳኝ ነው። 3 አይነት የጊዜ ገደቦች አሉ። አንደኛው የተፈቀደው ጊዜ ከዒድ 1 ወይም 2 ቀን በፊት መስጠት። ሁለተኛው ደግሞ የተመረጠው ወይም ሱና የሆነው ጊዜ ሲሆን የዒድ ቀን የፈጅር ሰላት ከተሰገደ በኋላ የዒድ ሰላት ከመጀመሩ በፊት ባለው አጭር ጊዜ ነው። ሶስተኛው ወይም የተከለከለው ጊዜ ሲሆን የዒድ ሰላት ከተሰገደ በኋላ የሚሰጥ ሰው ነው። ያለ በቂ ምክንያት አቆይቶ ከሰላት በኋላ የሰጠ ሰው አጅሩ ሰደቃ እንጂ ዘካተል ፊጥር አይሆንለትም። ስለዚህ አትዘናጉ። አምስተኛው ነጥብ የመጠኑ አሰላም ነው። መጠኑ በአንድ ሰው 1 ሰዕ ነው። ሰዕ ማለት ምን ማለት ነው? በዘመናዊ መለኪያ ሲሰላ እንደ እህሉ አይነት ይለያያል። ለምሳሌ ስንዴ ከሆነ 2.5 ኪሎ ግራም ገደማ፣ ሩዝ ከሆነ 2.8 ኪሎ ግራም ገደማ፣ ጤፍ ከሆነም በዛው መጠን። በአጭሩ በአማካኝ ለአንድ ሰው 2.5 ኪሎ ግራም ወይም 3 ኪሎ ግራም ብታደርጉት ይበልጥ አስተማማኝ ይሆናል። የቤተሰባችሁ ብዛት በዚህ አባዙት። ለምሳሌ 6 ሰው ከሆነ ወደ 15 ኪሎ ግራም እህል ማውጣት አለባችሁ ማለት ነው። ስድስተኛው ነጥብ ወይም ትልቁ ክርክር የሚነሳበት በእህል ወይስ በገንዘብ ይሰጥ የሚለው ነው። ይህ ጥያቄ ሁል ጊዜ ይነሳል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዘመናቸው ያዘዙት በእህል ወይም በምግብ እንዲወጣ ነው። አብዛኞቹ የኢስላም ሊቃውንት ሻፊዒ፣ ማሊኪ፣ ሐንበሊ ግዴታው የሚወጣው በምግብ ነው ይላሉ። ምክንያቱም ሱናው እሱ ስለሆነ። በሌላ በኩል ደግሞ
የሐነፊ መዝሀብ ዑለማዎች ለድሃው ይበልጥ የሚጠቅመውና ፍላጎቱን የሚያሟላው ገንዘብ ከሆነ በገንዘብ መስጠት ይቻላል ይላሉ። ምክሬ በእህል መውጣቱ ሱናውን ስለሚከተልና ክርክር ስለማያስነሳ የበለጠ ተመራጭ ነው። ሰባተኛውና የመጨረሻው ነጥብ ልንጠነቀቅባቸው የሚገቡ 3 ስህተቶች። ቪዲዮውን ከመጨረሳችሁ በፊት እነዚህ 3 ስህተቶችን ተጠንቀቁ። የመጀመሪያው ስህተት ዘካተል ፊጥርን ለመስጂድ ግንባታ ወይም ለሌላ ስራ መስጠት። ዘካተል ፊጥር ለድሆች ምግብ ብቻ ነው መሆን ያለበት። ሁለተኛው ስህተት የኢድ ሶላት እስከሚያልፍ አቆይቶ መስጠት። ይህ ስህተት ሲሆን ቀድመን መስጠትና መዘጋጀት ያስፈልጋል። ሶስተኛውና የመጨረሻው ስህተት በአካባቢያችን ድሃ ያለ በጣም ሩቅ ቦታ መላክ። በአካባቢያችን ድሆች ካሉ ለነሱ ቅድሚያ መሰጠት አለበት። ውድ ተመልካቾቼ ረመዳን እያለቀ ነው። አላህ የጾምነውን ጾም ተቀባይነት ኖሮት ከእሳት ነፃ ከሚሆኑት ባሮቹ ያድርገን። ይህ መረጃ ለሌሎች እንዲደርስ ሼር አድርጉት። የእናንተ አንድ ሼር የአንድን ሰው ጾም እንዲያስተካክል ምክንያት ሊሆን ይችላል። በሚቀጥለው ቪዲዮ የኢድ ቀን ሱናዎችን ይዘን እንመጣለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።